የዘንድሮ እቅዴ እንግዲህ እዚህ ቤት ውስጥ መግባት ነው። ግን እንደምትመለከቱት ገና አልተጠናቀቀም። ስለዚህ ይሄ ፊት ለፊት የምንመለከተው በሩ ነው፣ መግቢያችን ነው። ከዛ በኋላ ልክ ስንገባ ፊት ለፊት የምናገኘው ሳሎኑን ሲሆን በስተግራ በኩል ደግሞ ኩሽናውን እናገኛለን። ስለዚህ ይሄኛው ሳሎኑ ነው። የመጀመሪያው ስራ የሚሆነው ጂፕሰም ነው። እዚህ ጋር እንደምትመለከቱት ጣሪያው፣ ግድግዳው፣ ሁሉም ነገር ለነገሩ በጣም ብዙ ስራ ይቀረዋል። ስለዚህ እዚህ ጋር ነን ያለ ነው። አሁን ብርሃኑ ደስ ይላል። ቢያንስ ቤቱ ብርሃን አለው። እሱ በጣም ደስ የሚል ነገር ነው። ጂፕሰም ሲቀባ፣ ቀለም ሲቀባ ደግሞ ብርሃኑ ከዚህ በላይ የሚሆን ይመስለኛል። ስለዚህ ጂፕሰም ስራው ተጀምሯል፣ ግን እዚህኛው ክፍል አልደረሰም፣ ሳሎን ላይ አልደረሰም። እዚህ ጋር እንደምትመለከቱት ያው የፍሳሽ ቱቦዎች ናቸው። ይሄ የሳሎኑ መስኮት ነው። ስለዚህ እዛ ቤት ስንገባ ስንቀርጽ እንግዲህ አሪፍ አሪፍ ቪዲዮ ይኖራል ብዬ ተስፋ አደርጋለሁኝ። ከዛ አሁን እዚህ ጋር ኩሽናን ያለ ነው። ኩሽና ውስጥ ሆነን ያው ሶኬቶቹ የሚኖሩበትን ቦታ ምልክት እያደረጉ ነው። ለሶኬቶቹ ቦታ መተው ስላለባቸው ይመስለኛል፣ ያ የኔ ግምት ነው። ስለዚህ አሁን ወደ ሳሎን ተመልሰናል። እዚህ ጋር እንደምትመለከቱት ያው የኤሌክትሪክ ገመዶች ተዘርግተዋል፣ ደግነቱ። ስለዚህ አሁን ወደ መኝታ ቤት ነው የምንሄደው። ይሄ ኮሪደር ወይም ደግሞ መተላለፊያችን ነው ያለው። ስለዚህ ባለ 2 መኝታ ቤት ነው ይሄ ኮንዶሚኒየም እና ክፍሎቹ በስተግራ በኩል ነው ያሉት። ስለዚህ መጀመሪያ ይህንን ክፍል እናገኛለን። ይሄ ከሁለቱ አነስ ያለው ክፍል ነው። እዚህ ጋር እንደምትመለከቱት ጂፕሰም ተቀብቷል። ስለዚህ አልሙኒየሙ ደግሞ በነገራችን ላይ ቤቱን በጣም ያሳመረው፣ ደስ ይላል። ጂፕሰም የተቀባው እና ጂፕሰም ያልተቀባው ትንሽ ቢያንስ የተወሰነ ልዩነት አለው እና ደስ ይላል። አሁን ቤት እየመሰለ መጥቷል። ከዛ አሁን ደግሞ ከዚህኛው ክፍል እንወጣለን። እነዚህ ያው በቾክ የተጻፉት የሶኬት ቦታዎች ናቸው። እዚህ ጋር ፊት ለፊት የምናየው መታጠቢያ ቤት ነው። ከዛ ያው መታጠቢያ ቤት ነው፣ ገና ነው ማለት። ከዛ እዚህ ጋር ደግሞ አሁን የመጣ ነው ቅድም ካየነው ክፍል ጎን ያለውን ሁለተኛውን መኝታ ቤት ይሆናል ማለት ነው። እኔ እዚህ ለመሆን ነው ሀሳቤ፣ እዚህ ክፍል ውስጥ ለመሆን ነው ያቀድኩት። ምክንያቱም ይሄኛው ከዛኛው ትንሽ ሰፋ ያለ ነው። እዚህ ጋር ጂፕሰሙን በደንብ ጀምረውታል እና ከዛኛው ክፍል አንጻር ይሄኛው ትንሽ ሰፋ ያለ ነው። 1 ሜትር ከ50 አልጋ መቻል አለመቻሉን እርግጠኛ አይደለሁኝም። 1 ሜትር 50 ሲገባበት የሚያንስ ከሆነ ቁምሳጥን ራሱ የቱ ጋር እንደሚሆን እኔ እንጃ። ስለዚህ ገና ብዙ መወሰናቸው ነገሮች አሉ። ግን እንደምትመለከቱት ስፋቱ ለክፉ አይሰጥም፣ ደስ ይላል፣ ጥሩ ነው። ይሄ አሪፍ ነው። ስለዚህ ያው ሰዎቹም እየሰሩ ነው ያሉት። ስለዚህ አሁን ከዚህ ክፍል እንወጣለን መሰለኝ። መሬቱም ገና ይቀረዋል። መሬቱን ነጭ ሴራሚክ ለማድረግ ነው ያሰብኩት። ያው ነጭ ቢሆን ለነገሩ እኔ ሳሎን የጓደኛዬ ነች እንደዛ ያለችኝ፣ ነጭ ቢሆን አለች። ስለዚህ ያው ይሻልኩኝ እና ይህንን ይመስላል አጀማመሩ። በቀጣይ ደግሞ አሳያችኋለሁ። ሲሚንቶ ምኑ እዚህ ጋር ተከምሯል።